ሰላም ጓደኞቼና ወንድሞቼ እንደምን አላችሁ ደህና ናችሁ ወይ እንደዚህም የፌስቡክ ጓደኞቼ ማለቴ ነው እንደዚህም ደግሞ በሁሉም ሶሻል ሚዲያ ላይ የምትገኙ ወንድሞቼ እንዴት ናችሁ ዛሬ ተመልሼ መጥቻለሁና የመጣሁበት የሆነ ትንሽ አንዳንድ ፌስቡክ ላይ የሚሄዱትን ነገር አይቼ በቃ እንደዚሁ ቁጭ ብዬ ሳገናዝብና ሳየው ሲሰማ አንዳንድ የተሰማኝን ስሜት ለመናገር ፈልጌ ነው ያ ምንድነው ብትሉት አቶ ሜላላ መስፍን የሚባሉ የሆነ ጥያቄ ያመጣ እንደዚሁ የጠባብነት የዘር ቫይረስ አለ የሚለው ነገር ላይ ነው ሲጀመር የዘር ቫይረስ ማለት አንተ እኔ በሰው ልጅ በመሆኔ አንድ ዘሬን መውለዴ ዘረኛ የሚያስብለኝ ነገር ከሆነ ይሄ መድኃኒት ያለው አይመስለኝም መድኃኒት አለው ለምትለው ማለት ነው ዘረኝነት ማለት ምን ማለት ነው ዘረኝነት ማለት የራሴ ዘር ብቻ ይኖርና ሌላውን ዘር አጠፋለሁ የሚለው ሰው ያለ አይመስለኝም ወይ የኦሮሞን ትግል በእንደዚህ አይነት ነገር ለማካተት የሚጥሩ አካሎች ብዙ አሉ ያ አካል የኦሮሞ ጠላት ነው የኦሮሞ ህዝብ ጠላት ነው እንጂ የኦሮሞ ወዳጅ አይደለም ምክንያቱም የኦሮሞ ህዝብ ሰውን ጠልቶ አያውቅም ዘርንም ጠልቶ አያውቅም እኔ ከዘሬ ማግባት ሌላ ምንም ሰውን ዘረኛ ነኝ የሚያስብል ነገር አይደለም እንዳንተ አመለካከት አንተ ለምን ኦሮሞ አገባ ብለህ ነገ ልትሰቅለኝ ነው ማለት ነው እንደዚህ አይነት ኢትዮጵያዊ ነበር በፊት እኮ ታሪኩን ረስቶት እንጂ አንዳንድ ብዙ ታሪኮች መስረጃዎች አሉ ጋላና ምንድነው ግመልን ያገባ ሲገምዶስ ነው ምንድነው የሚባለው የሆነ መጽሐፍ ላይ ራይ ማረም ላይ ያለ ከነንትሉ ስዕሉ አለ ያ ሲደረግ ያንን ስርዓት መልሰህ ልታመጣልን የምትፈልግ ሰው ከሆነ ያንተን ሐሳብ ይዘህ አንተን ሐሳብ ቀበልልሃለውና በዛው ይዘህ መጓዝ ትችላለህ እኛ እንደዛ አይደለም እና የጻፉት ሌሎች ናቸው ያ ስርዓትን እኛን እንደ ሰው ሲቆጥሩን እኛ ሰውን ጠልተን አይደለም ሰው ግን እንደ ሰው እየቆጠረን አይደለም እኔ ደግሞ ለሰውነቴ የሚቆም ሰው ነኝ ለዘሬም ሆነ ለኦሮምነቴ እኔ አንተ ኢትዮጵያዊ ነኝ አንደኛ ነገር የኢህአዴግ ትላለህ የኢህአዴግ ሰራዊት ነበርክ ለኦሮሞ ሰርቻለሁ ኦሮምነቴን አትነቅጡኝም እንደዚህ አታርጉኝም የምትለው ነገር ከኪስ ያወጥተህ ለኦሮሞ ያደረከው ነገር ካለ እኛ እናቆም እንግዲህ የሚያውቁ ሰዎች ምናልባት አንተ ፎቅና ወርቅ ባንገታቸውና በመኪና ገዝተያቸው የሰጣቸው ሰዎች ሊኖሩ ይችላሉ እኛ እናቀም ግን ለኦሮሞ ሰርቻለሁ እኔን ለኦሮሞ እንደሰራው ማንንም አልሰራም የምትለው ነገር ከኪስ አውጥተህ የሰራህላቸው ከሆነ እናመሰግናለን አይ ለስልጣን ለማግኘት የሰራ ከሆነ ደግሞ ሳይመች ያንተ ፍላጎት ያንተ አላማ ግብ ስላልደረሰ ለዛ ነው የወጣው በሌላ ነገር አይደለም ቢመች ኑሮ አትወጣም ነበር እንደ አላሙዲን ነው ዛገር ላይ ትኖር ነበር ግን አልተመቸህ ለዛ ነው የወጣው ይሄንን እውነቱን ነው የምንነግር ለኦሮሞ ህዝብ የኦሮሞን ካልቸር የኦሮሞን ባህል አቃለው አውታቃለ አታቅም አይደለም የኦሮሞ ህዝብ ደግሞ ሰው ልጅ ጉዲፈቻ የሚያደርገውን መጀመሪያ ጉዲፈቻ ከምንድነው እንዴት ነው ጉዲፈቻ ዝም ብሎ ከመንገድ ላይ ይዞ አይደለም ጉዲፈቻ እናትና አባት የሌለው ልጅ ከሆነ በጦርነት ላይ የተማረከ ልጅ ከሆነ ይሄ ነው ጉዲፈቻ የሚባለው እንጂ ጉዲፈቻ ነው ብሎ የኦሮሞ ህዝብ ሁሉ ለምን ኦሮሞ ታገባለ ብለ ለምን ኦሮሞ አላገባህም ብለ ህዝቡን ላይ እንደዚህ አይነት ተመለካከት የምታመጣ ከሆነ እኛ ይሄንን አንቀበልም አንተ ኢትዮጵያዊው እኔ አልቀበልም ኢትዮጵያዊነት እንደዚህ እንደ አይሲሲ ብታረድ አልቀበልም እኔ ኦሮሞ ነኝ ኦሮሚያዊ ነኝ አገር አለኝ ሀገሬ ኦሮሞ ነው የኦሮሚያ ሀገር ነው
ይሄ ነው የኔ ጥያቄ አይደለም የምትለኝ ከሆነ ኦኬ የተማሪዎች ጥያቄ ይሄ ነው አይ ጥያቄያችንን የናንተ ጥያቄ የጠባብ ጥያቄ ነው የምትል ከሆነ እንግዲህ ያው የዛን ትግሉ ግብስ ግብመታ የዛን ጊዜ ደግሞ አንተ የራስን ተራ ተቀጥላለህ ማለት ነው እንጂ በኦሮሞ ህዝብ ላይና በኦሮሚያ ህዝብ ላይ አንተ የምታመጣውን ራስን አደራጅተ አይ ይሄ አይደለም እናቅልሃለን የኦሮሞ ባህል እንደዚህ ነው አንተ የምታመጣልን ስርዓት አናቆም እኛ ደግሞ የምናቀውን የማቆ ስርዓት ያባገዳ ስርዓትን የምታከሆነ ያባገዳ ስርዓት እንደዚህ አይነት አይደለም አንተ እንደምትለው አይደለም የሰውን አትንካ ሰው ከነካ ደግሞ ራስን ተከላከል ነው እኔ አማራ ቢያገባ ምን ችግር አለው ጉራጌን ቢያገባ የት ነው የሚያምኝ አንተ ምን አስጨነቀ ይሄን አንተ የምትፈልገው ኢትዮጵያዊ አንተ የምትፈልገውን ኢትዮጵያዊ መገንባት ትችላለህ እኔ ግን ለኔ የሚበጀኝን ኦሮሚያዊ መገንባት ይችላልው የኔ ዓላማ ይሄ ለምን እኔ የምቆመው ለመጀመሪያ ለነፍሴ ነው ለወገኔ ነው እኛ አማራና እንጠላም ትግሬና እንጠላም ወላይታና እንጠላም ከምባታና እንጠላም ሀዲያና እንጠላም ሁላችንም አንድ ነን የሰው ልጅ ነን ሰውን የሚጠላ የኦሮሞ ድርጅት አንድ የለም ይሄንን የጠላት ወሬ ይዛችሁ ዝም ብላችሁ የምትጓዙ ከሆነ ትክክል አይደለም ትክክል መንገድ ላይ አይደላችሁ ብንጠላቸው እስከ ዛሬ ድረስ እንዴት ነው ኦሮሚያ ውስጥ ሲኖሩ የነበረ እንዴት ነው የአማራን ዘር ብንጠላ ብኖርና አማራዎች እዚህ ሀገራችን ውስጥ ፎቅ ሰርቶ ምን ያሉ የሚኖሩት እንዴት ነው ትግሬዎች ከኛ ጋር እየኖሩ ያሉት ዘሬ ማግባት ማለት እኔን የምትሰማኝ እኔን የምታቀኝ የኔን ባህል የምታቀኝ አመመኝ ካልኩኝ ሩጣ እኔን የምፈልገው ነገር የምታረግልኝ ነው እኔ የሷን ቋንቋ ማላቅ ሰው ካገባው እንዴት አድርጌ ነው እኔ ዱዳ ከዱዳ ጋር አብረን ነው የምንኖረው እኔ እሷ ዱዳ እኔ ዱዳ አስተርጋሚ መተል ባልና ሚስት እንትን ልታስብል ፈልገ ነው ይሄ የማይሆን ነገር ባንናገር ጥሩ ነው ምክንያቱም የሰው ሂደ ተራምደ የሰው መብት ለመንጠቅ እየፈለክ ነው የፐርሰናል ላይፍ ውስጥ እየገባህ ነው የሰው ፐርሰናል ላይፍ ውስጥ ያ ማለት ምንድነው አንድ ኦሮሞ ለምን አማራ ገባ ብሎ የኦሮሞ ህዝብ የጠላ ሰው የለም ለምን ትግሬ ያገባ ያለ ብሎ የጠየቀ ሰው የለም እኔ አልሰማም እስካሁን ድረስ አይቼም አላውቅም የራሱ ህይወት ነው ኦሮምነት ደግሞ በስም አይደለም በስራ ነው የኦሮሞ ህዝብ ምን ይፈልጋል እኔ ኦሮምነቴ ምንድነው እስከ ድረስ ነው መጀመሪያ ለኦሮሞ ህዝብ ቆማለሁ ሳትል በፊት ኦሮምነቴ እስከ ድረስ ነው የከየት እስከ የት ነው የሚለው ነገር ማወቅ አለብን እኔ ይሄንን ነው የምለው ከዛ ውጪ የኦሮሞ ድርጅት ጠባቦች የሚለው ነገር እኛ ጠባብም አይደለም ምናልባት ጭንቅላታቸውን እንደ ጠባብ አድርጎ የሚያስቡ ሰዎች እሱ በሚያየው መነጽር እኔን ስላላየሁት አይና በዚህ እኔ ባልኩ በኩል ሂድ እኔ ያቅልሃለሁ የሚለው ነገር ለኔ አይሰራም እኛ ጋር አይሰራም ይሄን ትውልድ ጨርሳለሁ ካላልክ በስተቀር አንተ የምታመጣውን አንተ የምትዝተውን ዛቻ ምንም በተአምር ሊሆን የማይችል ነው ኢትዮጵያዊ ያደርጋለሁ ብለ ዛሬ ኦሮሞ ውስጥና ኦሮሚያ ውስጥ ሂደ የኦሮሞን ህዝብ ጨርሳለሁ ብለ ከተነሳ የኦሮሞ ህዝብ ራሱን ለመከላከል በቂ ኃይል አለ ኦሮሞውን አማራውን ማንንም ዜግነታችን መቀየር የማንችል ህዝብ ነን ዜግነታችን ኦሮሚያዊ ነን አንተ የምትፈልገው ኢትዮጵያዊ ማምስረ ከነሱ ጋር መኖር ትችላለህ ሂደ መገንባት ትችላለህ እኛ የምንፈልገው የራሳችን መብት ይከበር ነው የኛ ጥያቄ የመብት ጥያቄ ነው የጭንቅላት ጥያቄ ነው የረገጣ ጥያቄ አይደለም ዜግነቴን የሚገልጸው እኔ እኮ ኢትዮጵያዊ ማለት ምንድነው ከየት ነው የፈለሰው
ማንን ነው የሚወክለው? ኦሮሞን ነው የሚወክለው? ሀዲያን ነው የሚወክለው? ጋምቤላን ነው የሚወክለው? እንዴት አድርጎ ካልቸር ያለው ህዝብ እንዴት አድርጎ አንተ ልትረቀው ትችላለህ? እንዴት አንተ ኢትዮጵያዊ ነህ ትለዋለህ? እሱ ጋምቤላ ሆኖ የተወለደን ሰው የእግዚአብሔር ተፈጥሮ ውስጥ እንዴት ትገባለህ አንተ? ማነህና ነው አንተ ጋምቤልነቱን የሚኮራበት ኦሮምነትን የሚኮራበት አንድ ቃል የማያጥረኝ እንዴት አድርጌ ነው አንተ የምትፈልገውን ኢትዮጵያዊ መሆንልህ? ለምን እኔ ለራሴ አናሽ ነኝ? አናሳ ነኝ ወይ እኔ እውር ነኝ እንዴ? እኔ ጆሮዬ አይሰማም እንዴ? ደንቆሮ ነኝ? ለራሴ የሚበጀኝን እኔ ነኝ ማቀው። አንተ ማንንም ሰው ህዝብ ፊት ለፊት ቆሞ እኔ ያቅልሃለሁ የምን ሰው አይመጣም፣ ሊኖርም አይችልም። እኛ ደግሞ የናንተ ጸርነን ያውኑ ትውልድ ያለው እናንተ የደርግና የኃይለ ሥላሴን የሚልክን ስርዓትን መልሰን እናመጣለን የምትሉ የኦሮሞ ልጅውን የፈለከው የብሔር ብሔረሰብ ልጅውን እኛን መግዛት አትችሉም ከእንግዲህ በኋላ። ይሄ ፖለቲካ አይሰራም። ይሄ ፖለቲካ የሚሰራ እንዴት ጎረቤት ሆነን አብረን እንኖራለን? ለወደፊቱ ሁሉም በየቤቱ እንዴት በቤቱ ላይ አዛዡ ነው እንዴት አብረን መኖር እንችላለን? ይሄንን ጥያቄ ካመጣችሁ ልንቀበል እንችላለን። ምክንያቱም ሁላችንም አብረን እንኖራለን። ጎረቤት መሆን አጣት አይደለም። ራሴን ችዬ ከኖርኩኝ አጣት አይደለም። ብቁ ነኝ ለራሴ። ስለዚህ እኔ በአንተ በምትለው አመለካከት ከኤችአይቪ የበለጠ የዘር እንትን የምትለው እኔ እስካሁን ድረስ ያየው ነገር አይደለም። የኦሮሞ ትግል በረዳለ ተነሳ ምናምን የምትለው ራሱን የቻለ ስትራቴጂ አለ። አንተ በምትፈልገው አይደለም። አንተ እኔ ፈልጋለሁ የምትለው ነገር ገብተው ውስጡ ከሰራህ። ስለዚህ አንተ ውጭ ቆመ ወይ ደግሞ ውስጥ ቆመ እንደዚህ አጣምማለሁ እንደዚህ በኩልና በዚህ በኩልና የምትለው ነገር ቀርቷል። ራሱ ባመነበት ነው የሚሄደው። ይሄንን ማወቅ አለብን። ያላመነበትን ነገር አያደርግም። አድርግ ብትለው አይሰማም። ምክንያቱም አላመነበትም። እና ይሄ ከእንደዚህ አይነት ነገር ብንርቅና የምናደርገው ነገር ብናደርግ ጥሩ ነው። ወይ አይ እኔ የናንተ ጸር ነኝ ብለ ከልጆቹ ትግሉን ከያዙ ጋም ከምትፈልገው ድርጅት ተቀላቅለ ህዝቡ መዋጋት ይችላል። እኔ አልቃወምም። ለምን ትዋጋናለህ ብዬ የዛን ጊዜ በሜዳ ላይ ስንገናኝ ወይ ትገለኛለህ ወይ ገላሃለሁ። ይሄ ነው ጥያቄ። ሁለት ነገር ነች። ለዓላማ የቆምኩ ሰው ነኝ ወይ ገላለሁ ወይ ሞታለሁ። ስለዚህ ይሄንን ማንም ከዚህ ለሞት ፍራቻ ያለው ሰው የለም። ከዚህ ተመልሼ ለሀገሬ ለመሞት እኔ ብቁ ነኝ፣ በራሴ አምናለሁ። ስለዚህ አቶ መላላ መስፍን መላላ ነው ማነው? እኔ ብዙ ጊዜ ፓልቶግ ላይ ነው ማቀው። አንተ የምትናገረውን አነጋገር ከዚህም በፊትም ሰምቻለሁ። ኦሮምነቴ ብለህ ባንዲራውን የለበስከው የኦሮሞን ባንዲራ ከስር አድርጌ አንተ የትግል ስትታገልበትን የነበረውን ባንዲራ ከላይ ስታረግ ለኔ ውስጤ ነው የተሰማው። ለኔ ከሰው በላይ የሞተው ህዝብ ካለው ህዝብ በላይ ነው። ለዛ ነው ለዚህ ባንዲራ እንደ ከሰው በላይ የምናየው። የሞተው ህዝብ ለዚህ ባንዲራ ለዚህ ዓላማ ካለው የኦሮሞ ህዝብ በላይ ነው ብዬ ነው ማምነው። ከምኒልክ ጊዜ ጀምሮ እስካሁን ድረስ የሞተው ህዝባችን የኦሮሞ ህዝብ ከዛ በላይ ነው። ስለዚህ ያ ባንዲራ ከሰው በላይ ነው እንጂ ከሰው በታች አይደለም። የባንዲራ የድርጅት አርማ ነው የምትለው ለአንተ ሊሆን ይችላል። ገባ? ስለዚህ አንተ የተዋጋው ባንዲራ ይዘ ለዛ ነው የምትቆረቆረው። እኛ ደግሞ
እናታችንና አባታችንን የደማበትን ደም ይዘን ነው ለኛ ደማችን ነው የሰው ልጅ ደም ከሌለው ይኖራል አይኖርም የኦሮሞ ባንዲራ ለኦሮሞ ህዝብ ደም ነው ስለዚህ ይሄንን እንድታቅ ነው የምፈልገው ስለ ባንዲራችን አሳንሰ ወደ ታች አውርደ የምትናገረው የአማራ የጠባብ ወይ ደግሞ የጸራ ኦሮሞ ህዝብ እንደምትሆን ነው ማሳይ እኔ አንተን ኦሮሞ አይደለም አይደለም ለምን እኔ ኦሮምነት ላኔም ላንተም እኩል ነው እኔም የሐሳብ አለኝ አንተም የራስ ሐሳብ አለ ግን እኔን አማራውን ወይ ኢትዮጵያዊውን ብለ የምታስገድደኝ እንደማትችል ነው ወይ ገላሃለ ወይ ትገለኛለህ እንደ ፐርሰናሊ እኔና አንተ ለፊት ብንቆም ምንም ይሄንን ጥርጥር አትውሰድ የኦሮሞ ህዝብ የሚሞት ያለው ልቡን ለጥይት የሚሰጥ ያለው ለዛ ነው ምንም ሌላ ነገር የለው የራሴን መብት የራሴን ሀገር እኔ ባለቤት ነኝ ባይ ነው ይሄንን የማትረዳ ከሆነ ደግሞ ምንም ልልህ አልችልም ገባ እኛ ወያኔ ማለት ለኛ አንተ በስም ከዘቃረክ ከፋላረክ እሱ እዛው ነው ይሄ ማለት እነሱ የሚናገሩት ነው አንድ ጊዜ ያንተ አነጋገር ሶስት ቦታ ነው ያለው ስመች ለወያኔዎችም ለማገስ አንድ ጊዜ ትሞክራለህ ትቆማለህ ለኦሮሞም ለመቆም ትፈልጋለህ ለኢትዮጵያዊነትም ለመቆም ትፈልጋለህ ይሄ ደግሞ አንድ ላይ ሊሄድ አይችልም አንድ ላይ ይሄንን አስማማለሁ ብለ ምንም ራስን ከምታስጨንቅ በስተቀር ማንንም ካንተ ጋር የሚጨነቅ ሰው የለም እኔ እንደ በበኩሌና እንደዚህ አይነት ሐሳብ አልቀበልም ምክንያቱም እኔ ኦሮሞ ነኝ ኢትዮጵያዊ ሊሆን አልችልም ለምንድን ነው የሚሆነው ነግሬያለሁ ስለዚህ አንተ የምታምንበትን አድርግ መጨረሻ ላይ እኔና አንተ የምንገናኝበት ዘመን ይመጣል የምንገናኝበት ጊዜ ይመጣል ዛሬ እኔ ያደረኩትን ነገር ላይ ወይ ልትሰቅሉኝ ለምን ኢትዮጵያዊ ከዳብላችሁ እኔ ደግሞ በኦሮምነቴ ተሰቅዬ ራሴን ገነት እንደገባው ነው የምቆጥረው በኦሮምነቴ ስሞት ገነት እንደገባው ነው ለምን ራሴ የእግዚአብሔር ስጦታ ስለሆነ ሀገሬ ኦሮሚያ ነው የምትባለው እና ይሄንን ለማለት ፈልጋለሁ ብዙን ጊዜ ስትናገር እኔ ኦሮምነት መግለጫ ነው ሀገሬንም መሬቴንም መግለጫ ነው ኦሮሚያዊ ነኝ ኦሮምነቴ ዛሬ የኦሮሞ ህዝብ ከድሮ ታሪክ አንተ የምታወራልን የወያኔ ስርዓት ነው በወያኔ ስርዓት ውስጥ የተወለዱ ያደጉ ዛሬ ይሄንን አያቁም ብለለኛ አትንገር እኛ ይሄንን ሳይሆን ለቅድማቶቻችን ከዛም በፊት ከነበሩት የደርግን የኃይለ ሥላሴ የምኒልክን የአፄ ምኒልክን የአፄ ቴዎድሮስን የአፄዎቹ የምትሉትን ሁሉ እያየንና እያነበብነውና የምናቀው ነገር ነው ስለዚህ ያንን ታሪክ ዞር ብላችሁ እናመጣለን ያ ነገር ቢመጣ ጥሩ ነው የምትሉ አስተሳሰብ ካላችሁ ይሄ የማይሆን ነገር ነው እኛን እንግዲህ እናንተ በእድሜም በኃይል ከቻላችሁ አሁን መጨረስ ትችላላችሁ በእድሜ ከሆነ ደግሞ እናንተ ናችሁ ከኛ በፊት ያላችሁ ከኛ በፊት ስላላችሁ እኛ ለኛ ህይወታችን ደግሞ የምናቀው የሚበጀን ለኛ የሚሆን ራሳችን እናቃለን ስለዚህ ይሄ በጣም የተሳሳተ አነጋገር ነው ከዚህም በፊትም ብዙ ነገር ብለሃል እኔ አይነት ሐሳብ አልደግፈውም ለኢትዮጵያዊ እኔ ለኦሮሞ ህዝብ ሰርቻለሁ የምትለው ሁለት ብዙ ጊዜ ተናግረሃል ለኦሮሞ ህዝብ የሰራው ያለጠፍከው ወርቄት አለ እኛ ይሄንን አይደለም ያ የኦሮሞ ህዝብ በኤችአይቪ ኤችአይቪ እንዴት እንደ ኦሮሚያ ውስጥ እንደተስፋፋ እናውቃለን የወያኔ መንግስት ሴቶቹን ባጀት አውጥቶ
በየሆቴሉ ሂዶ ከወጣቶች የኦሮሞ ልጆች ጋር እንዲገናኙ የተደረገበት ዘመን ነው ያ ለምንድን ነው የተደረገው ለምንድን ነው ትግራይ ክልል ላይ ያልተደረገ ይሄንን አይደለም ለኛ አትንገረን ይሄንን አደረኩ የምትለው እኔ እንዳንድ ሰው ልጅ አደረኩ ብሎ ለዚህ ህዝብ አድርጋለሁ ብለ እስካሁን ድረስ የሚፎክር ሰው አንተ ነው ያየሁት ለህዝቡ ያወድሰው የኦሮሞ ህዝብ ያመስግን እንጂ አንተ ራስን አታመስግን ከሰራው ስለዚህ ያንተ ታሪክ ይናገራል አንተ ራስን ባትገልጸው ጥሩ ነው ዛሬ ብዙ የኦሮሞ ታጋዮች እኛ የማናቃቸው በታሪካቸው ነው ስለነሱ ታሪክ ሲነሳ ስለነሱ ስም ሲነሳ ደማችን ይፈላል እነሱም በአካል አውቀን አይደለም እነሱ ይሄን ሰርተናል ብሎ ተናግሮ አይደለም ያየሰው ስለጻፈ ነው ያየሰው ስለመሰከረ ነው ስለዚህ አንተ አድርጋለሁ የምትለው ነገር ላደረከው የኦሮሞ ህዝብ የኦሮሚያ ህዝብ ይናገርና ላንተ መስረጃውን ላንተ ያቀርብልን ታሪክ ውስጥ የኦሮሞ ታሪክ ውስጥ እንድትገባ ሊያረጉ ይችላል ከዛ ውጪ ግን አድርጋለሁ የምትለው ነገር እኔ እንደ በበኩል ራስን የምታወድስና ራስን ከፍ የምታደርግ ነገር ከሆነ ለስልጣን ብለ የሰራው ነው ለማግኘት ብለ የሰራው ነው እንጂ ለኦሮሞ ህዝብ በእሄንን አድርጋለሁ ከአዛች ሀገር ህዝብ ውስጥ ያለው ለኦሮሞ ህዝብ የበለጠ ይሄንን አድርጋለሁ ብለ የምታደርገው ነገር ካለ ልታሳየን ትችላለህ እናንተ አንተም አይደለም እና አባዱላም አልቻለም እና እነ ጁነዲን ሳዶም አልቻለም ያደረጉ ነገር የለም እና አንተ ያደረከውን እኔ ያላየሁትም እኔ ያልሰማሁትም ስለዚህ ስላላየሁትና ስላልሰማው ምንም ልል አልችልም ሰርተህ ልትሆን ትችላለህ ላትሰራ ትችላለህ እኔ ይሄን ማለት ፈልጋለሁ ብቻ እባክህን ያንተን አላማ እና እኔ እንዳንድ ሰው እንደዚህ ነው አይደለም በስራ ነው የምንታየው የኦሮሞ ትግል ለምን አናሰፋው የምንለው ኦሮሚያ ውስጥ ሰፍቶ ነው ያለው ገባ እኛ ደግሞ ለሰው ሂደን ናና አንተ ከኔ ጋር ሙት አንልም የኦሮሞ የራሱን መብት ለማስከበር ይቆማል አልሰማም እንደ የኦሮሞ ህዝብ ወስኗል ለትግሉ በቆራጠኝነት ተነስቷል ስለዚህ ከኦሮሞ ህዝብ ላይ ያለው ነገር የኦሮሚያ ውስጥ ያለውን እንቅስቃሴ አንተ ልታበርዶም ልታቀዘቅዘው ልታባብሰው አትችልም ራሱን የቻለ መሪ ያለው ከበራሱ የሚንቀሳቀሳል አንተ የምትፈልገው ጊዜ መተ እንደዚህ ነውና እንደዚህ አርጉ የምትለው አመራር መስጠት አትችልም እኔ ይሄንን ነው መንገር የምፈልገው እና በጣም አመሰግናለሁ አንተ መልካም ሳምንት ይሁንልህ ብቻ ስለ ኦሮሞ ህዝብ መጀመሪያ ስለ ራስ መብት ከዛ ለኦሮሞ ህዝብ ይሄን አደርጋለሁ መጀመሪያ የኦሮሞ እኛን ንምረጥ ለኛ ቁም ብለን እኛን ንምረጥ እኛ እስካልመረጥን ድረስ ደግሞ እንደዛ ሽኩቻ ለነጀዋሪዶ ንገር የሚሉ ሰዎች ሂድና ከነሱ ጋር ተቀላቅለ እኔ እናንተ ጋር ነኝ ከነሱ ጋር አይደለሁም ብለ ከነሱ ጋር መኖር ትችላለህ ከኛ ጋር እኛ የመርጠን ያስቀመጥነው ልጅ ሰው ከእኛን መምራት የሚችሉ ስለዚህ ለዚህ አትጨነቅ ወንድሜ እኔ ይሄንን ማለት ፈልጋለሁ በቃ ከዛ ውጪ ምንም ነገር የለኝም ግን በጣም ኢሞሽናል ነው የሚያደርገኝ አቃሃለሁ ብዙ ጊዜ በፓልቶክ ላይ ማቃሃለሁ ዛሬ በአማርኛ የተናገርኩት እኔ አማርኛ ችዬ አይደለም ተምሬ አይደለም ግን ያንተን እንደው አንተ ለአማራዎችና ወይ ደግሞ ለሌሎቹ ማስረዳት የምትፈልገው ነገር አንተ የምትችለው አይል እኔ የምችለው አይል ቋንቋዬን ባይሆን ለማስረዳት ፈልጌ ነው እንጂ እኛ ማንንም ሰው እነዛ ለአንተ ለነጀዋሪና ንገር ላሉ ሰዎች ከነሱ ጋር መኖር ትችላለህ እኛ እናስገድድ ናትሳተፍ በኦሮሞ ትግል ላይ ብለን አንጠራም ራስ ኦሮሞ ነኝ ብለህ ከመጣ ካልተቀላቀልክ በስተቀር እኔን አይጠሩኝ ለምንድን ነው የሚጠሩ እኔ ራሴ ለኦሮሞ ህዝብ ላይ የኦሮሞን
ለኦሮምነቴ ራሴ የምቆም ሰው ከሆንኩኝ ሂጄ መቀላቀል ነው ሌላ ሰው አያስፈልገኝም ጥሪ አያስፈልገኝም ለቤቴ ሲቃጠል ቤትን እሳትና ጥፋ ብሎ የሚጠራኝ ሰው አልፈልግም ራሴ ማጥፋት አለብኝ ተቻልኩ ካልቻልኩኝ ደግሞ ሰው በሁማኒቲ እንደ ሰው ካዘኑ ሂዶ ከኔ ጋር ማጥፋት ይችላል ብቻ ለኔና አግዘኝ ሰውም ብዬ ምንም ላረግ አልችልም ይሄንን አንተ ስለ ፈረንጆች ማወራ ፈረንጆች እኛን ተቀበሉ እኛን እንደዚህ አድርጉ ሰው ስለሆነ ነው የኦሮሞ ህዝብ ትግል እንዴት አድርገ ነው አንተ እንዴት አሳንስ ያየው እንዴት ሆኖ ነው የኦሮሞ ህዝብ እንደዚህ የሆነው ባንተ በምን አይነት መልኩ ነው ያየው እና ምንም አልለም ብቻ እቺ ቀንም ታልፍና ምንም ለሚያልፍ ጊዜ የማያልፍ ታሪክ የምንሰራ ሰዎች እንዳንሆን እኔ እኔን ነው የምናገረው ለሚያልፍ ጊዜ የማያልፍ ታሪክ የምንሰራ ሰዎች እንዳንሆን የኦሮሞን ህዝብ ወደ ኋላ መልሰን አንተ ላይ ያለበስከውን ባንዲራ ለኦሮሞ ህዝብ እናረጋለን ብለ እቺ ሰማይና ምድር እንዲብትገለበት የሚሆን ነገር አይደለም እኔ ይሄንን ነው የኔ እምነት ነው የኦሮሞ ህዝብ የራሱን ባንዲራ ነው የራሱን ፓስፖርት ኦሮሚያዊ ይሄ ነው ትግል ይሄን ትግል ደግሞ ይቆማል ብለ አትጠራጠር አንድ ሰው መሬት ላይ እስከምቀር እና በጣም አመሰግናለሁ ደህና ዋሉ